እንዴት ጥፊ ሲል አምላክ ነኝ። በሕይወቴ ውስጥ ብዙ ነገሮችን አይቻለሁ። ጓደኝነት፣ ወንድማማችነት፣ ሌብነት፣ ከፖሊስ ጋር ቀንም ሌሊትም መሯሯጥ፣ ማፍቀር፣ መከዳት፣ መታሰር፣ መፈታት፣ ብዙ ነገር። ግን እነዚህ ሁሉ ነገሮች በእኔ የሕይወት መስመር ሲመላለሱ እያስተማሩኝ ነው ያለፉት። ሁሉም ነገር እንደማስበው አልቀጠልም። ግን ደግሞ ይሄ የሕይወት አንዱ ሕግ ነው። ምርጫ የሚባል ነገር የለም። አንዳንድ ጊዜ ደግሞ የመምረጥ አጣብቂኝ ውስጥ ታስገባችኋለች። ከሁለት አንድ እንጂ ሁለቱንም የሚባል ነገር የለም። ይህም የሕይወት ሌላኛው ገጽታ ነው። በዚህ መሃል እኔ ብዙ ተሰቃይቻለሁ። ፍቅር ወይስ ጓደኝነት፣ ዳግም ወይስ ሀና በሚለው ምርጫ እንቅልፌን አጥቻለሁ። ምርጫ የሕይወት ሕግ ነው። እናም የምርጫ አጣብቂኝ ውስጥ ትገባላችሁ። ከዛም ደግሞ ጊዜ የሚባል ዳኛ ወደ ሕይወታችሁ ይገባና ስንዴውን ከእንክርዳዱ ለይቶ ያሳያችኋል። ያኔ ሁሉም ነገር ግልጥልጥ ብሎ መታየት ይጀምራል። በሕይወት ከተቀጣችሁ በኋላ መማር ትጀምራላችሁ። ጓደኝነትን፣ ትናንትን አለመርሳትን፣ ፍቅር የስሜት እንጂ የስሌት እንዳልሆነ ትረዳላችሁ። በሕይወታችን የሚፈጠሩት እያንዳንዱ ነገሮች ለበጎ እንደሆኑ ታስባላችሁ። የጸጸት እጅ የማይዳስሰውን መልካሙን መመረጥ ግን የኛ ድርሻ። የተሻለ ነገን መሻት፣ ውብ ዛሬን መፈለግ ሰዋዊ ነው። ትናንትን መዘንጋት ከነገም ከዛሬም የሚያስቀር መሰናክል ነው። እኔ ለመምረጥ ብቸገርም ሕይወት ራሷ ያመጣችውን ፈተና ራሷ መልሳለች። ጓደኛዬን መርጫለሁ። ያ ማለት ግን ፍቅር አያስፈልግም እያልኩ አይደለም። ትክክለኛ ማረፊያውን እስኪያገኝ ድረስ ግን ከሀና ጋር በእልህ የገባሁበትን ፍቅር ላይ መለስ ትየዋለሁ። የዱርዬ ፍቅር እኔን ብዙ አስተምሮኛል። እናንተስ? አንቺ ቆንጆ፣ አንቺ ልጅ ልውሰድሽ ከኔ ልጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ